ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ባለ ሶስት ሆሄ ቃላትን እያነበብን የምንለማመድ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። ልጆቻችሁን ማስተማር የምትፈልጉ ሀገር ውስጥም ሆነ ሀገር ውጭ ናቸው ማስተማር ትችላላችሁ። እንዲሁ በተመሳሳይ ቪዲዮ ላይ ባለው ስልክ አናግሩን። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እስቲ እነዚህን አንብቡልኝ። የመጀመሪያዋን ማናት? በ አይደለች? ያው እቺ በ ናት። በ ከዛ እቺ ማናት? ረ ናት። ያው በ ረ እቺ ማናት? ታ። በ ረ ታ። ምን ብለን እናነባለን? በረታ። በረታ ብለን እናነባለን ማለት በረታ። በመቀጠል እነዚህ ናቸው። እሺ እቺ ፊደል ማን ነው? ሀ። ሀ ከዚህኛው ማናት? ነ። እቺ ማናት? ር። ሀ ነ ር ምን ይላል? ሐመር። 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 እሺ በመቀጠል እነዚህ ናቸው። እነዚህ እቺ ማናት? ቦ ናት። ቦ ከዚች ር እቺ ማናት? ሳ። ቦ ር ሳ። ቦርሳ። 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 ቦርሳ ብለን እናነባለን ማለት ነው። በመቀጠል እነዚህ ናቸው። ያው እቺ ይቺ ማናት? ሰ ናት። ሰ ትላለች። ከዚች ሁለተኛዋ ማናት? መ ናት። ሰ መ ከዚች ረ አንድ ላይ ሰ መ ረ ሰመረ። ሰመረ ብለን እናነባለን ማለት ነው። ሰመረ። እሺ እንግዲህ የአማርኛ ፊደላትን ለማንበብ መጀመሪያ የሚጠበቅባችሁ ምንድነው? እያንዳንዳቸውን ፊደሎችን ለይታችሁ ማንበብና መጥራት፣ ከዛ ደግሞ አንድ ላይ አያይዞ መጥራት። ለምሳሌ ከዚህ ጋር ስንሄድ ያሉትን ስንሄድ እነዚህ ያሉ አይደለ? መጀመሪያ እቺን እንለያለን። እቺ ማለት ቤ ናት። ቤ። ከዛ እቺኛዋን እንለያለን። እቺ ማለት ቶ። ያው ቤ ቶ ቶ ናት። ከዛ እቺኛዋ ማለት ሶስተኛ ላይ እቺኛዋ ች ናት። ች። ስለዚህ አሁን አንድ ላይ ላንብባቸው። ያንዳንዳቸውን ለይቻለሁ። ቤቶች። ቤቶች ብለን እናነባለን። ቤቶች። እሺ ወደ ቀጣይ ስናልፍ እነዚህ ናቸው። ያው እቺ ማናት? መ ናት። ያው መ ከዛችኛው ማለት ረ መ ረ እቺ ማናት? ቀ መ ረ ቀ መረቀ። መረቀ። መረቀ ብለን እናነባለን ማለት ነው። እሺ እነዚህ እቺ ማናት? ሰ ናት። ሰ ከዛችኛው ማናት? ብ እቺ ለ። ያው ሰ ብ ለ አንድ ላይ ምን ብለን እናነባቸዋለን? ሰብለ። ሰብለ። ሰብለ ብለን እናነባቸዋለን ማለት ነው። ሰብለ። እሺ በመቀጠል እነዚህ ናቸው። ያው እነዚህ። እሺ ይቺ ማናት? ሜ ናት። ሜ ከዚህኛው ማናት? ላ ናት። ሜ ላ ከዚህች ማናት? ት። ሜ ላ ት ሜላት። ሜላት። ሜላት ብለን እናነባለን። በቀጣይ ወደ እነዚህ ስናልፍ ያው እነዚህ ናቸው። እቺ ማናት? ቀ ናት። ቀ ከዚህኛው ማናት? ረ። ቀ ረ እቺ ማናት? በ። ቀ ረ በ ቀረበ። ቀረበ ብለን እናነባለን።
ቀረበ። እሺ አሁንም ወደ ቀጣይ ቃላት ስናልፍ እነዚህ ናቸው። ያው እሺ ይቺ የመጀመሪያዋ ፊደል ማናት? እንዳልኳችሁ መጀመሪያ ስራችን የሚሆነው የመጀመሪያ ፊደሎችን መለየት። ይቺ ማናት? ተ ናት። ከዛ ይችኛዋ ማናት? መ ናት። ይቺ ማናት? ቸ። ተ መ ቸ ተመቸ ብለን እናነባለን። ተመቸ ተመቸ። በመቀጠል እነዚህ ናቸው። ያው ይቺ ማናት? ሸ ናት። ያው ሸ ከዛ ይችኛዋ መ ከዛ ይቺ ተ ሸ መ ተ አንድ ላይ ምን ይላል? እስቲ አንብቡልኝ። ሸመተ ሸመተ ብለን እናነባዋለን። ሸመተ። በመቀጠል እነዚህ ናቸው። ያው ይቺ ማናት? ሂ ናት። ሂ ከዛ ይችኛዋ ማናት? ሳ ናት። ሂ ሳ ይቺ ማናት? ብ ሂ ሳ ብ ሂሳብ ሂሳብ ብለን እናነባለን። ሂሳብ። እሺ በመቀጠል እነዚህ ናቸው። ያው መጀመሪያ የሚሆነው ምንድን ነው ብያቸዋለሁ የምናደርገው የመጀመሪያ ስራችን የሚሆነው ፊደሎችን መለየት ማን ማን እንደሆነ። ይቺ ማናት? ሱ ነው። ሱ ከዛ ይቺ ማናት? መ ከዛ ይችኛው ማናት? ት ሹ መ ት ሹመት 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 ብለን እናነባቸዋለን። ሹመት። እነዚህ ይቺ ማናት? ሞ ናት። ሞ ከዛ ይችኛዋ ማናት? ተ ሞ ተ ይቺ ር ር ናት። ሞ ተ ር አንድ ላይ ሞተር ሞተር ብለን እናነባለን። ሞተር። እነዚህ ይቺ ማናት? ማን ያላት? ሞ ናት አይደለ? ሞ ከዛ ይችኛዋ ሸ ይቺ ረ ሞሸረ አንድ ላይ ሞሸረ ሞሸረ ብለን እናነባታለን ማለት ነው። እሺ በመቀጠል ወደ ቀጣዩ ስናልፍ እነዚህ ናቸው። እሺ ይቺ ማናት? ሀ ናት። ሀ ከዛችኛው ማናት? ሊ ናት። ሀ ሊ ይቺ ማ ሀሊማ 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 ብለን እናነባለን። ሀሊማ ሀሊማ። እሺ በመቀጠል እነዚህ ናቸው። እሺ የመጀመሪያዋ ፊደል ይቺ ማናት? ረ ናት። ያው ረ ከዚህኛው ማናት? ብ ረ ብ ይችኛዋ ቃ ረ ብ ቃ ረብቃ ረብቃ ብለን እናነባለን። ረብቃ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ሎ ናት። ሎ ይቺ ተ ይቺ ሪ ሎ ተ ሪ ሎተሪ 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 ብለን እናነባለን። ሎተሪ። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። እስቲ እነዚህን አንብቡልኝ። የመጀመሪያዋ ፊደል መለየታ ይቺ ማናት? ቡ ናት አይደለ? ቡ ከዛ ይቺ ማናት? ቺ ይቺኛው ማናት? ላ ቡ ቺ ላ ይችላ ብለን እናነባለን። ይችላ። እሺ ወደ ቀጣይ ስናልፍ እነዚህ ናቸው። ያው መጀመሪያ ምንድነው የመጀመሪያ ስራችን ብያቸዋለሁ፣ ፊደሎችን መለየት። ስለዚህ ይቺ የመጀመሪያዋ ፊደል ማናት? በ ከዛ ይችኛዋ ጠ
ይቺ ለ አንድ ላይ በቀለ 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 ብለን እናነባለን ማለት ነው። በቀለ። እሺ ወደ እነዚህ ስናልፍ ይቺ ማናት? አ ናት። አ ይችኛዋ ላ ይቺ ት አ ላ ት። እስቲ አንብቡልኝ ምን ይላል? ቃላት ቃላት ብለን እናነባለን። ቃላት። እሺ በመቀጠል እነዚህ ናቸው። ያው የመጀመሪያዋ ፊደል ማናት? ይቺ ማናት? ፍ። ከዛ ይችኛዋ ማናት? እ። ይቺ ማናት? ር። ፍ ቅ ር አንድ ላይ ፍቅር ፍቅር። እሺ በመቀጠል እነዚህ ናቸው። ዘን ይቺ ማናት? ደ ናት። ደ። ከዛ ይችኛዋ ማናት? ተ። ይቺ መ። ደ ከ መ ደከመ ደከመ ብለን እናነባለን። ደከመ። በመቀጠል እነዚህ ናቸው። እሺ ይቺ ማናት? ህ። ህ። ከዛ ይቺ ማናት? ል። ይቺ ማናት? ም። ህ ል ም ህልም 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 ብለን እናነባለን። እሺ እነዚህ ይቺ ማናት? ሰ ናት። ሰ። ከዛ ይችኛዋ ማናት? ብ። ይቺ ል። ሰ ብ ል ሰብል ሰብል ብለን እናነባለን። ሰብል። እሺ ይቺ ማናት? ሀ ናት አይደለ? ሀ። ቀጥላ ይችኛዋ ማናት? ሰ። ይቺ ት። እስቲ እንደገን ይቺ የመጀመሪያዋ ማናት አልነ? ሀ። ከዛ ይችኛዋ ሰ። ከዛ ይቺ ት። አንድ ላይ እስቲ አንብቧቸው እነዚህ ሀ ሰ ት ሀሰት ብላችሁ ታነባላችሁ ማለት ነው። እሺ ወደ ቀጣዩ ስናልፍ ደግሞ እነዚህ ናቸው። ያው ይቺ የመጀመሪያ ፊደል ማናት? ደ ናት። ደ። ከዛ ይችኛዋ ረ። ከዛ ይቺ ጃ። ደረጃ 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 ብለን እናነባለን። ደረጃ ደረጃ። በዚህ አይነት መንገድ ነው የምትለማመዱት። የሚጠበቅባችሁ ምንድነው? መጀመሪያ ላይ እያንዳንዳቸውን ፊደሎቹን መለየት። ፊደሎቹን ከለያችሁ በኋላ በቀላሉ አንድ ላይ ማገጣጠም መቻል። በዚህ አይነት ከተለማመዳችሁ በአጭር ጊዜ ብቁ አንባቢ ጸሐፊ መሆን ትችላላችሁ። ለበለጠ ደግሞ ቪዲዮ ላይ ባስቀመጥነው ስልክ አናግሩን። በኦንላይን እናስተምራችኋለን። በኢሞ፣ በዋትስአፕ፣ በቴሌግራም ሀሎ በሉን፣ ቮይስ አስቀምጡልን፣ ቀጥታ ደውሉልን። በአጭር ጊዜ ማንበብ መጻፍ እንድችሉ እናስችላችኋለን። ከዚህ በፊት የሰራናቸው ቪዲዮዎች አሉ። እነሱንም በተደጋጋሚ እዩዋቸው። እናንተን በአጭር ጊዜ ማንበብ መጻፍ እንድችሉ ያስችሏችኋል። ለዛሬ የነበረን ትምህርታችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።